أعوذ بالله من الشيطان الرجيم. ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. وما هذه الحياة الدنيا يتشم يقرب هيوت أيضا لتشم إلا لهو ولعب زازات الناج واتنجي يتشي دنيا حقيقة وأونتا وايهنو جواتانا زازاتانا له لك هزاناتو چقاقا بلو تسبسبو يسروتن سرتو يتجاوتوتن تجاوتو سيبتنو أبقتو الدنيا من دينات أصلا الله يتفلقبت لآخرة يتقمت نجر كالهون بستكر كل نجروا حقاقانو جواتانو الدنيا نبياتنا عليه الصلاة والسلام بحديث الناس إن الدنيا ملعونة ملعون ما فيها دنيا يترقم جناتالو أي مذمومة بوسط يالله نجر كله يترقم الله الموسات أوقات المفلق إن كذي قال يتقرب نجر كالهون بستكر لآخرة من كسببت ወደ አላህ የምንቃረብበት ዘላለማዊ ቤታችንን የምናሳምርበት በሆነ መልኩ ካልተጠቀምናት ዱንያ ምንም ማዕና ያላት አይደለችም። ህልም ናት። የኖርነውን ኖረን የቆየነውን ቆይተን ወደ ጥፋት ነው ወደ ሞት ነው። አላህ የዱንያን ሐቂቃ በተለያዩ የቁርአን አያቶች ደጋግሞ ለባሮቹ ግልጽ አድርጎላቸዋል። ምሳሌ እያደረገ اعلموا أنما الحياة الدنيا لعب ولهو وزينة وتفاخر بينكم وتكاثر في الأموال والأولاد كمثل غيث أعجب الكفار نباته ثم يهيج فتراه مصفرا ثم يكون حطاما وفي الآخرة عذاب شديد ومغفرة من الله ورضوان وما الحياة الدنيا إلا متاع الغرور دنيا لا جواتنا زازاتنا جدا جد بمكاكلاችሁ ደግሞ በገንዘብና በልጆች መፎካከር የዚህ ሁሉ ምሳሌው እንዴት ነው አለ አላህ ልክ ከሰማይ እንደወረደ ዝናብ በዚያ ዝናብም መሬት ጌጧን ይዛ አምሮባት ተውባ የተወሰነ ከቆየች በኋላ እንዳልነበረ ይሆናል። አኺራ የምር አገር ነው፣ የምር ዓለም ነው። عذاب شديد ومغفرة من الله ورضوان ወያሳማሚና ኃይለኛ ቅጣት ነው የሚጠብቀን ወይም ደግሞ ከአላህ የሆነ ችሮታና አዝነት ነው የሚጠብቀን። وما الحياة الدنيا إلا متاع الغرور የቅርቢቷ ህይወት አታላይ መጣቀሚያ አታላይ ጥቅማ ጥቅም እንጂ ሌላ አይደለችም። ዱንያ ለአኺራችን ስንቅ መያዣ ናት። ይሄንን የተረዱ ሰዎች ከዱንያ የሚያስፈልጋቸውን ይይዛሉ፣ ዘላለማዊ ቤታቸውን ያሳምራሉ። አማ ዱንያ ዓላማቸው የሆነች ደስታ በሷ ብቻ ሐዘንም በሷ ብቻ ሆኖ የሚታያቸው ሰዎች እቺ የሚሳሱላትና የሚጓጉላት ዱንያ ራሷ መሰቃያ ነው የምትሆንባቸው። በዱንያ አኺራን እንደሚፈልጉ ሰዎች የሚደሰት የለም። በዱንያ አላህን እንደሚታዘዙ ሰዎች የሚደሰት የለም። ይሄ አላህ የፈረደው ፍርድ ነው፣ የማይቀየር ህግ ነው። ነብያችን አለይሂ ሰላቱ ወሰላም በሐዲስ እንዳሉት ዱንያን ዓላማው ያደረገ ሐሳቡ ያደረገ ሰው አሉ ጉዳዩን ሁሉ አላህ ይበታትንበታል፣ ድህነቱን አይኑ ፊት ለፊት ያስቀምጥበታል አሉ። ያገኘውን ቢያገኝ አይረካ፣ ሁሉ ጊዜ መዋለል ነው፣ ሁሉ ጊዜ መባከን ነው። ዓላማውን አኺራ ያደረገ ሰው ደግሞ جمع الله له أموره وجعل غناه في قلبها የተበታተነውን የተዘበራረቀውን ነገር ሁሉ አላህ ይሰበስብለታል። የሚያሳስበው ነገር ምንድነው? ለዚያ የሚያስፈልገው ስራ ምንድነው የሚለውን ግልጽ ያደርግለታል። አላህ በቀልቡ ውስጥ ኑር ያደርግለታል፣ ጠማእኒና ሰኪና። በቀልቡ ውስጥ ደግሞ መብቃቃትና እርካታ ይሰጠዋል። በትንሽ ገንዘብ እዚች ግባ በማትባል ኑሮ ንጉሶች እንኳን የማይኖሩትን ደስታ ይኖራል። ይሄ ትልቅ ዕልም ነው፣ ትልቅ ወደ ኸይርና ወደ ኢማን የመግቢያ በር ነው። ሰዎች የዱንያን ሐቂቃ ካወቁ እንኳን ለአኺራቸው መዘጋጀቱ ይቅርና በዱንያ የሚኖሩት ህይወታቸው ራሱ የተረጋጋ ይሆናል። ዱንያ ጠፊ መሆኗን
እውነተኛ ዓለም አለመሆኗን የተረዱ ሰዎች ሲቸገሩም ይታገሳሉ፣ ሲያገኙም የሚገኘው ነገር የውሻሸት እንደሆነ ያውቃሉ። የዱንያ ዛሬ ተደስተው ነገ እንደሚያለቅሱ፣ ዛሬ አልቀሰው ነገ እንደሚስቁ፣ ጧት ደህና ሁኔታ ላይ የነበረው ከሰዓት ሌላ ሆኖ ያመሻል። ዱንያ እንዲህ ናት፣ ዝብርቅርቋ ይወጣል። ስለዚህ ምንም ቢመጣ ከሷ በኩል ኢማናቸውን ዲናቸውን አይነካባቸው፣ በአላህ መንገድ ላይ ቀጥ ይላሉ፣ አኺራቸውን ያሳምራሉ። በተቃራኒው ግን ዱንያ ሁሉ ነገር የሆነችበት ሰው ረፍት የለው፣ ሁሉ ጊዜ መባከን ነው፣ ሁሉ ጊዜ መሰቃየት ነው። አኺራውን ከማጥፋቱ እውነተኛ ዓለሙን ከማበላሸቱ ጋር አላህ ለባሮቹ እቺ ዓለም ዝም ብላ ዛዛታ ጨዋታ የውሸት ዓለም መሆኗን እወቁ እያለ ነቢያችን አለይሂ ሰላቱ ወሰላም በሐዲስ እንዳሉ لو كانت الدنيا تعدل عند الله جناح بعوضة ما سقى منها كافر شربة ماء ዱንያ አላህ ዘንድ የትንኝን ክንፍ ያክል እንኳን የምትመዝን ብትሆን አሉ በአላህ የሚክድ ሰው አንድ ጉንጭ ውሃ እንኳን አይጠጣም ነበር። ነገር ግን አላህ ዘንድ ምንም ዋጋ የላትም፣ ሚዛን የሚቆምላት አይደለችም። አንድ ቀን ጃቢር ረዲየላሁ ዐንሁ እንዳለው ነቢያችን አለይሂ ሰላቱ ወሰላም ከሱሐቦቻቸው ጋር በሱቅ ውስጥ እየሄዱ ጆሮ የተቆረጠ የሞተ ፍየል ወድቆ አገኙ። ከዚያ ለሱሐቦቻቸው ይሄንን ፍየል በአንድ ዲርሃም ወሰዱ ብትባሉ እሺ ትላላችሁ ወይ አሏቸው። ሱሐቦች ከይፋሉ እንዴት በነፃ እንኳን ወሰዱ ብንባል እኛ እሺ አንልም። ሙቷል በህይወት እንኳን ቢኖር ጆሮ የተቆረጠ ጆሮ ያነሰ እንስሳ ነውረኛ ነው፣ ማንም አይፈልገውም። ስለዚህ ይሄንን በነፃም ወሰዱ ብንባል አንወስደም አሉ። የዚህን ጊዜ ነቢያችን አለይሂ ሰላቱ ወሰላም ወላሂ አሉ ለዱንያ አህወኑ ዐለ አላህ ሚን ሃዚሂ ዐለይኩም ዱንያ አላህ ዘንድ እናንተ ይሄ ነገር ወራዳና ዝቅተኛ አድርጋችሁ ከምታዩት በላይ አይ ዱንያ አላህ ዘንድ ምንም ሚዛን የላትም፣ ምንም ቦታ የሚቆምላት አይደለችም። የተገኘችበት ዓላማዋ ወደ አኺራ መሸጋገሪያ ናት። ለእውነተኛው ዓለማችን የምንከስብባት የምንሰራባት ዓለም ናት። ይሄንን በእውነተኝነት የተረዳ በትክክል የተገነዘበ ሰው አላህ ኸይር ፈልጎለታል፣ ዱንያውም አኺራውም ያምርለታል። ወማ هذه الحياة الدنيا ይቺ የቅርቢቷ ህይወት አይደለችም ኢላ ለህውን ወለዒብ ዛዛታና ጨዋታ እንጂ ወኢነ الدار الآخرة የመጨረሻይቱም ሀገር ለهي الحيوان እሷ እውነተኛይቱ ህይወት ናት። ለهي الحيوان أي الحياة الدائمة الكاملة الحقيقة እውነተኛ የሆነች የተሟላች ዘላለማዊ الحيوان የሚለው مصدر ነው بمعنى الحي وبمعنى الحياة የዱንያ ህይወት እንደው ህይወት ነው ማለት ራሱ ያስቸግራል እንደማለት ነው ማዕናው። የተሟላ ህይወት ማለት ትክክለኛ ኑሮ ማለት የአኺራው ነው። በሁለቱም በኩል በስቃይም በኩል ከሆነ በትክክል ስቃይን የሚያጣጥሙት የጀሃነም ሰዎች ናቸው። በጸጋም በደስታም ከሆነ ደስታን በተሟላ መልኩ የሚያገኙት የጀነት ሰዎች ናቸው። ለዚያ ነው ነቢያችን አለይሂ ሰላቱ ወሰላም በሐዲስ የውመል ቂያማ በዱንያ ውስጥ ከሰዎች ሁሉ በጣም በድሎት በምቾት ሲኖር የነበረን ሰው አላህ ያመጣውና ጀሃነም ውስጥ አንድ ጊዜ ብቻ እንዲነከር ያደርገዋል አሉ። ይህ ሰው ከዚያ በፊት ኸይር የሚባል ነገር አልፎበት እንደማያውቀው ነው የሚሰማው። አንዲት ጊዜ ብቻ ጀሃነም ውስጥ ነከር ተደርጎ ሲወጣ ማለት። በተቃራኒው በዱንያ ውስጥ ከሰዎች ሁሉ በመከራ በችግር የተሞላ ህይወትን የኖረ አንድ ሙስሊም ይመጣል። ጀነት ውስጥ አንድ ጊዜ ብቻ ንክር ሲደረግ ከዚያ በፊት አንዲት እንኳን ክፉ ነገር ነክታው እንደማታውቅ ነው የሚሆነው። የዱንያ ህይወት ህልም ነው። ለአኺራችን ካልሰለቅንበት በስተቀር ምንም ማዕና ያለው አይደለም። ትክክለኛ ህይወት ትክክለኛ ኑሮ በአኺራ ነው። ነቢያችን አለይሂ ሰላቱ ወሰላም ይሄንን ማዕና ይሄንን ዒልም በሱሐቦቻቸው ነፍስ ውስጥ በንግግርም በተግባርም አስገብተዋል። ሱሐቦቻቸውም ከነቢያችን አለይሂ ሰላቱ ወሰላም ይሄንን ዒልም በተሟላ መልኩ ይዘዋል። ረሱል አለይሂ ሰላቱ ወሰላም አላህ የሚወዳቸው ከሰዎች ሁሉ በላጭ ከመሆናቸው ጋር ወራቶች ያልፉ ነበር ቤታቸው ውስጥ እሳት ሳይነደድ ተምርና ውሃ ብቻ እየተጠቀሙ።
የሚተኙት ከተምር ቅጠል የተሰራ ምንጣፍ ላይ ነው። في حديث عبد الله بن مسعود رضي الله عنه እንደመጣው አንድ ቀን ነብያችን አለይሂ ሰላቱ ወሰላም نام على حصير በዚሁ ከተምር ቅጠል የተሰራ ምንጣፍ ላይ ተኝተው ሲነሱ ጀርባቸው ሁሉ መስመር በመስመር ሆኗል። ሱሐቦች ይሄንን ባዩ ጊዜ ያ ረሱላህ አሏቸው አለይሂ ሰላቱ ወሰላም لو اتخذنا لك وطاء ምን አለበት እንደው ላንቱ ምቾት ያለው የተሻለ ፍራሽ ነገር ብናዘጋጅላቸው አሏቸው። ረሱሉም አለይሂ ሰላቱ ወሰላም ማሊ ወሊድ ዱንያ አሏቸው። እኔና ዱንያ ምን አገናኘኝ? ዱንያ ለኔ ምን ናት አሏቸው። وما أنا في الدنيا إلا كراكب استظل تحت ظل شجرة ثم راح وتركها እኔ እኮ አሉ እንደ አንድ ተጓዥ ሰው ነኝ። የኔና የዱንያ ምሳሌያችን ልክ የሆነ ጥላን ቦታ አግኝቶ እዚያ ጥላ ላይ እንደተጠለለ ከዚያም በኋላ ትቷት እንደሄደ ዱንያችን ናት ለነብያችን አለይሂ ሰላቱ ወሰለም። አንድ ሰው እየተጓዘ ያለ በረሃ ላይ ፀሐይ አስቸግሮት የሆነ ዛፍ አጠገብ ሲያርፍ ቤት ለስራ ሚስት ላግባ ያመት ቀለብ ላዘጋጅ አይደለም። ዝም ብሎ ልብሱን ነጠፍ አድርጎ ገደም ብሎ ያ ፀሐዩ ረገብ ሲልለት ተንስቶ ወደ ዓላማው ይሄዳል። ዱንያም እንዲህ ናት ነብያችን አለይሂ ሰላቱ ወሰለም። ለዚያ ነው ትልልቅ ሱሐቦች ከነብያችን አለይሂ ሰላቱ ወሰለም ጋር የሚበሉት ነገር አጥተው የሚለሱት የሚቀምሱት ሳያገኙ ዝም ብለው ውጭ ለውጭ የሚሄዱ ነበሩ። في الصحيح እንደመጣው አንድ ቀን ነብያችን አለይሂ ሰላቱ ወሰለም ሰዎች በማይወጡበት ሰዓት ከቤታቸው ወጣ ሲሉ አቡበክርና ዑመርን አገኟቸው። ምን አወጣችሁ አሏቸው። قال الجوع ረሃብ ነው አሉ። ነብያችንም አለይሂ ሰላቱ ወሰለም والله አሏቸው እኔንም እናንተን ያስወጣችሁ ነገር ነው ያስወጣኝ። ተመልከቱ እነዚህ ነብያችን አለይሂ ሰላቱ ወሰለም አቡበክርና ዑመር ረዲየላሁ ዐንሁማ ከዚህ ኡመት በላጮቹ ናቸው። እነዚህ ሰዎች የሚቀምሱት የሚለሱት አጥተው ሰው በማይወጣበት ሰዓት ወጥተው እንዲህ ይሄን ያክል በዱንያ ችግር አጋጥሟቸው ከዚያ ሄደው አቡል ሀይተም ኢብኑ ተይሃን ረዲየላሁ ዐንሁ አስተናገዳቸው። ተምርም አቀረበላቸው፣ አረደላቸው። በኋላ ከበሉ በኋላ ነብያችን አለይሂ ሰላቱ ወሰለም ምን አሏቸው? إن هذا لمن النعيم الذي تسألون عنه ይሄ እኮ አሁን የበላችሁት ምግብ አሏቸው የውመል ቂያማ አላህ የሚጠይቃችሁ ጸጋ። ይሄ ለምንድን ነው? ዱንያ ላይ ትኩረት እንዳይኖራቸው ዓላማቸውን ሁሉ አኺራ እንዲያደርጉ ነው። ሙስሊም የነዚህን ትልልቅ ሰዎች ደረጃ መድረስ ባይችል እንኳን የዙህዱን መንገድ መግባት አቅሙ የለኝም ቢል እንኳን እችንም ማትረባ ዓለም ለማግኘት ብሎ አላህን የሚወነጅልበት ደረጃ ላይ በፍጹም መድረስ የለበት። አላህ የወፈቀው አላህ ኸይር የፈለገለት ሰው አኺራን ፈላጊ ያደርገዋል። የዙህዱን የዒባዳውን ለአኺራ የመከሰቡን በር ያገራለታል። እንደው እዛ እስከምደርስ ድረስ ዋጅቤን እየሰራሁ ሶላቴን እየሰገድኩ ዘካም ካለብኝ ዘካዬን እያወጣሁ ቁርአንን እየቀረብኩ ሰዓታት ለማይፈጁ ስሜቶች ብዬ እችን ማትረባዋን ዱንያ ለማግኘት ብዬ አላህን ማስቆጣት የለብኝም የሚለው ዕውቀት ቀልባችን ውስጥ መግባት አለበት። የዱንያን ሐቂቃ የተረዳ ሰው ወንጀልን አይቀርብም። እችን ማትረባ ህይወት እችን ማትረባ ዓለም ለማግኘት ብዬ አላህ እንዴት አስቆጣለሁ ይላል። ከሰዎችም ጋር ያለው ግንኙነት ያማረ ነው የሚሆነው። ዱንያ ሁሉ ነገር የሆነችበት ሰው ነው ከሁሉም ሰው ጋር የሚጨቃጨቀው፣ የሚጣላው፣ የሚጋደለው። አማ ዱንያን የናቁ ሰዎች አኺራን ዓላማቸው አድርገው ያዙ ሰዎች ሐቃቸውን እንኳን ይተዋሉ ለአላህ ብለው እንኳን ሐቃቸው ያልሆነውን ነገር እናገኛለን ብለው ሰው ጋር ጸብና ክስ ውስጥ እና ጸብ መግባት ይቀርም። ሙእሚን ቁርአን አያቶችን የነብያችን አለይሂ ሰላቱ ወሰላም ሐዲሶችን ማስተንተን በብዛት ቁጭ ብሎ የዱንያን ሐቂቃ ረዘም ላለ ጊዜ ማስተንተን ይሄ በኸይር ላይ አጋዥ ነው። ዱንያችንን አኺራችንን እንዲያምርልን የሚያደርግ ትልቅ ዕውቀት ነው። وإن الدار الآخرة የመጨረሻይቱም ሀገር ለهي الحيوان እሷ የእውነተኛ ህይወት ሀገር ናት። لو كانوا يعلمون የሚያውቁ ቢሆኑ ኖሮ ጀዋቡ እዚህ ላይ መሕዱፍ ነው። لو كانوا يعلمون ما أثر الفاني على الباقي ማለት ነው። ዕውቀታቸው ትክክለኛ ቢሆን ኖሮ ጠፊቷን ዓለም ዘላለማዊ በሆነችው ዓለም ላይ አያስቀድሟትም አይመርጧትም ነበር። የዕውቀት ማነስ ነው ሰው አኺራውን አጥፍቶ ዱንያውን ለማሳመር እንዲሞክር የሚያደርገው።
ትክክለኛ ዕውቀት ያላቸው ሰዎችማ ዱንያቸው ምንም ብትሆንባቸው አኺራቸው እስካማረ ድረስ አያሳስባቸው። ይሄ ቀስ በቀስ በዕልም በዒባዳ በዱዓ የሚደረስበት ደረጃ ነው። ሙስሊም ከታች ጀምሮ ራሱን መታገል አለበት የአኺራው ጉዳይ እስከሚያሳስበው ዘላለማዊ ሀገሩን ለማሳመር በምር የሚሰራበት ደረጃ ላይ አላህ እስከሚያደርሰው ድረስ በዒባዳ በዱዓ መታገዝ አለበት። በዚህ መንገድ ላይ ነፍሱን መታገል አለበት። ዕውቀቱ ግን አስል ነው፣ መሰረት ነው። ዕውቀቱ ካለ እውነተኛ ሰዎች የምር ሰዎች ቆራጥነት ያላቸው ሰዎች ይጠቀማሉ። ዕውቀት ይዘው የማይጠቀሙት የውሸት ሰዎች ናቸው፣ ወይም ደግሞ አለቅጥ ስንፍናና ችልተኝነት የተቆጣጠራቸው ናቸው። ግን አኺራ የሚያሳስባቸው የዲን ሰዎች ዕውቀቱ ከተገኘ ከዚያ በኋላ ያለው ነገር ቀስ በቀስ ይመጣል። ስለዚህ አላህ ለው ካኑ ያዕለሙን የሚለው የዚችን ዓለም እውነታ በማወቅ ላይ ባሮቹን እያነሳሳ ነው። እውነታዋን ካወቃችሁ ከዚያ በኋላ እሷን ርካሽ አድርጋችሁ መመልከት ለእውነተኛው ዓለማችሁ በምር መስራት ይቀልላችኋል። ያንን አስተንትኑ ነው የሚለው።